ሰውየው ጀርመናዊ ነኝ ብሎ ቢምልም የጀርመን ወታደሮች ግን ሱሪውን አውልቆ አይሁዳዊ መሆኑን ሲያረጋግጡ ወዲያው ገደሉት። ይህንን ያየ ታዳጊ ልጅ እሱም አይሁዳዊ ስለነበር በፍርሃት ቀይ መሃረቡን አውልቆ መታወቂያውን ቀደደ። ብዙም ሳይቆይ የጀርመን ወታደሮች መጥተው ጠየቁት። ልጁ ግን በጀርመንኛ ቋንቋ አቀላጥፎ በመናገር ከሶቪየት ኅብረት ያመለጠ ጀርመናዊ እንደሆነ ዋሸ። ወታደሮቹ ባያምኑትም ወደ አለቃቸው ወሰዱት። አለቃቸውም የወላጁን ስም ቢጠይቀውም ልጁ ግን የሚዋሽበት ስም ጠፋው። በዚህም ቅጽበት አንድ ሌላ መኮንን መጥቶ የልጁን ታሪክ በመደገፍ አቀፈው። በድንገት ከውጭ ከፍተኛ ድምፅ ተሰማ። የጀርመን ወታደሮች አንድ የሶቪየት መኮንን ማርከው ነበር። በቋንቋ መግባባት ባለመቻላቸው ልጁን አስተርጓሚ ሆኖ እንዲቀርብ አዘዙት። በዚያም ከተያዙት ምርኮኞች መካከል የስታሊን ልጅ እንደሚገኝበት ታወቀ። የናዚ ወታደሮች በደስታ ፈነጠዙ። የዚህ ልጅ ውጤት አመስግነው አብረውት ፎቶ ተነሱ። ልጁ ወደ ጀርመን ጦር ዋና መስሪያ ቤት ተወሰደ። እዚያም በደንብ ተቀበሉት፣ ምግብም አቀረቡለት። ሆኖም ግን ከአካባቢው ሰዎች አንድ ልጅ አውቆት እውነተኛ ስሙን ጠራ። ይህ ሰው ልጁ አይሁዳዊ መሆኑን ለጀርመን ወታደሮች ቢናገርም እነሱ ግን ቋንቋውን ስላልተረዱት ራሱ ልጁን እንዲተረጉምላቸው ጠየቁት። ልጁ ግን ይህንን ልጅ አላውቀውም በማለት ዋሸ። ሊመታው እጁን ሲያነሳ የናዚ ወታደሮች በልጁ ድርጊት ተደስተው ግለሰቡን ገደሉት። ይህ ወታደሮቹ በልጁ ላይ ያላቸውን እምነት እንዲጨምር አደረገ። ልጁ ከጀርመን ጦር ጋር አብሮ መዝመት ጀመረ። በአንድ ወቅት የሶቪየት ሬዲዮን ማርከው መልእክት እንዲተረጉም ተደረገ። በድንገት ግን የሶቪየት ወታደሮች ጥቃት ሰነዘሩ። ሁሉንም የቡድኑ አባላትን ገደሉ። ልጁ ብቻውን ሲቀር ወደ ሶቪየት ወታደሮች በመሄድ እጁን ሰጠ። ነገር ግን የጀርመን ወታደሮች በድንገት ከበው ያዙት። በመጨረሻም የጀርመን ኮሎኔል ልጁን እንዲህ አለው፣ እውነተኛ ጠላቶች ሶቪየቶች አይደሉም። ይህ ጦርነት እየተካሄደ ያለው በአይሁድ ላይ ነው። ልጁ በዚህ ጥላቻ በጣም ደነገጠ። ኮሎኔሉም ልጁ ወደ በርሊን ሄዶ ትምህርቱን እንዲቀጥል መከረው።